የአንድ ሰው ክብሩ በሚያሳምረው በለበሰው ነገር ነው ሰውየው ምን አለህ ውስጥ የተሸከምከው ቁርአን ተሸክመሃል ተቅዋ ተሸክመሃል ቸርነት ይዘሃል ለአባትና ጥሩ በጎ ምትውል ሰው ነህ መስጂድ ገንብተሃል እኔ አኺራ ላይ ያኔ የሚቀራለህ ነገር ማለት ነው ወይ ቀብር ላይ እንቀበር የሚቀራለኛ ይሄ ሰው ማን ነበር ይሄ ሰው قيمة الزمن عند العلماء ملال الشيخ عبد الفتاح أبو غدة كتاب الله يجزي واقع علماء وجهه سلا عند عالم ترجمة ولا من قالوا سلا حياتهم عالم نبرون تناقروا عند مسمر لا لم يذكر في حياته أحدا بسوء الله بهوتاچو عندم اني شيخ عندن سو بكفو انستوا يقوموا بالله مشغول ناجي بصلاة على النبي مشغول ناجي يزي አካባቢ ሰዎች ነው ተታወቁበት ነገር ነው በተንቢህና በሰላዋት ነው ተታወቁ ክብር ከፈለክ ያለው ክብር العزة لله ولرسوله وللمؤمنين የለም ከዚህ በላይ እዚህ ውስጥ መግባት አለበት ሰው ክብር እነዚህ ሰዎች ጋር ያለው صلاة على النبي صلوات የሚያበዛ ሰው ከትልቁ ጥቅም አንዱ صلاة على النبي ብዙ ፈዋኢዶች አሉት صلاة على النبي አሁን خلق ዱንያ ላይ አብዛኛው ሰው ስትረስ ይላል ጭንቀት ይላል የሆነ ተይዟል خلق ይሄ ውስጣችን ያለ ጭንቀት የምትለው ምን የምትለው በሙሉ ተነቃቅሎ ይወጣል ሰላዋት የሚያበዛ አኺራ ላይ ደግሞ አላህ በስንቆ የሚያሳስበን ሁላችንም يوم يفر المرء من اخيه وامه وابيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه አኺራ ላይ ሁላችንም የሚያሳስበን ወንጀላችን ነው በዚህ ወንጀል አላህ ይዘኛል ወይስ ይምረኛል ሰላዋት የሚያበዛ ሰው ወንጀሉን ይማራል ኢዘን ዱንያውም ሰፋ አኺራውም ሰፋ ሆነን ሌላው ትልቁ ደግሞ እዚህ ያሉት ማሻአላህ በሏቸው እስኪ እንግዲህ ዱንያ ላይ እንዲያማሩ እስኪ አኺራ ላይ ደግሞ ወላጆቻቸውን ታይስ ያለብሱ ከኛም ከዘራችን ዓሊም ሐፊዝ የሚወጣ አላህ ያድርግ ከዘራህ ዓሊም እንዲወጣ ዑለማዎችን ኸድማ ትልቁ መንገድ ከዘር ዓሊም እንዲወጣ ዑለማዎችን መኸደም እነሱን መኸደም ቢያገደህ አዛት አድርጋቸው በክፉ አታነሳቸው እነሱ ኻቲማ እንዳታጣ ማለት ነው እነሱ መኸደም ዑለማዎችን መኸደም የወላጅ ደግሞ አባትና ታከለ እናንተ ልጆች አሁን እዚህ ያላችሁ ማሻአላህ አላህ የቀረው ሐያታችሁንም እንደዛሬ والله ያሳምረው